አንድ የሽያጭ ሰራተኛ በስራው ውጤታማ የሚያደርጉ አራት ነገሮች አሉ። ሰላም እንዴት ናችሁ? እነዚህ አራት ነገሮችን መስራት ከቻለ አንድ የሽያጭ ሰራተኛ በጣም ውጤታማ መሆን ይችላል። የመጀመሪያው ማድረግ ያለብን ነገር ጸሎት ነው። ተግተን መጸለይ፣ ወደ ፈጣሪያችን ስራችን እንዲባርክልን፣ ልፋታችን እንዳይልን፣ ሁሉን ነገር የምናደርገውን ነገር ፈጣሪ እንዲባርክልንና የምንሰራውን ስራ ወደ ውጤት እንዲቀይርልን ተግተን መጸለይ ነው። በሁለተኛ ማድረግ ያለብን ነገር እምነት ነው። በፈጣሪያችን ማመን። ምክንያቱም በፈጣሪያችን እኛ እየሰራን እምነት ፈጣሪ እንደሚያደርግልን የስራችን ውጤት እንደሚከፍልን እስካላወቅን ድረስ ምንም ውጤት ሊኖረን አይችልም። በፈጣሪያችን ማመን ፕላስ ራሳችን ላይ ደግሞ እምነት ማሳደር አለብን። ምክንያቱም እኛ የምንሰራውን ስራ ወደ ውጤት እንደምንቀይረው እስካላመን ድረስ ምንም ቫሊዩ አይኖርም። እምነት ሊኖረን ይገባል በስራችን ማለት ነው። በሶስተኛ ደረጃ ላይ ፎከስ ነው። ስለምንሰራው ስራ ላይ በትክክለኛው መንገድ አትኩረን ልንሰራ ይገባል። ምንሸጣቸውን ነገሮች፣ ፕሮዳክቶችን ኤቭሪቲንግ ማወቅና ምንሸጠውን ፕሮዳክት ሁሉንም ሳይሆን አንድ ወይ ሁለት ፕሮዳክት ላይ ምን ሊኖረን ይችላል አትኩረን መስራት። በአራተኛ ደረጃ ማድረግ ያለብን ነገር እኛን ከሚረብሹን ነገሮች ራሳችን ማራቅ ነው። ወይም ራክሽን ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። በቃ በስራችሁ ላይ ኢንተርፌር የሚያደርጋችሁ ነገር ላይ ከዛ ላይ ራሳችሁን ማራቅ ከቻላችሁ፣ ኢነርጂያችሁን ሴቭ ማድረግ ከቻላችሁ ውጤታማ ትሆናላችሁ።